አትፉ ማርያምን አትፉ። እንደ ፍርሃት ህልምን የሚገል ነገር የለም። የሚፈራ ሰው ለህልም ቦታ የለውም። እውነቴን ነው የምላችሁ። ምክንያቱም እየፈሩ ህልምን ማሳካት የሚባል ነገር የለም ማለት ትንሽም ትልቅም ነገር ቢሆን ከዚህ ቤት አድርገን የማናውቀው ነገር ከሆነ ያስፈራናልና አይምሯችን የሞላው ፍርሃቱ ከሆነ ጭራሽ ለምንፈልጋቸው ነገሮች ቦታ አይኖረንም። አይገለንም። የመጨረሻው ነገር መሞት አይደለም የሚያስፈራው፣ አይገለንም ወደዛ ዳይሬክሽን ብንሄድ እና አትፉ። ሰው ስትሆን በህይወት ብዙ ትፈተናለህ። ግን እመነኝ አንተ የተፈጠርክለት ዓላማ አለ። ጊዜህ ደርሶ ዓላማህን አግኝተህ ህልምህን መኖር ስትጀምር ስኬትህ ራሱ ጮክ ብሎ የሚናገር መልስ ይሆናል። ስቃይህን ይበቀልልሃል። የናቀ ሁሉ ቀና ብሎ ሊያይህ ድፍረቱን ያጣል። የረገጠህን ከስር ሆኖ ሲያጎበድድ ሲርመጠመጥ ታየዋለህ። የተቸህን በስኬት ትስቅበታለህ። ያሳመምህን በድል ታሰቃየዋለህ። የከዳህን በደስታ ቀን ታስለቅሰዋለህ። ያጣኸው ጊዜህን፣ ጉልበትህን፣ ገንዘብህን፣ እድልህን ሁሉ በእጥፍ ታገኘዋለህ። የምልህ ነገር ቢኖር ራስህን እመን። በፍጹም ልብ አምላክ ላይ ተማመን። አታማር፣ ተስፋ አትቁረጥ፣ አትርበትበት፣ አትፍራ። ፍርሃት የህልም ጉዳይ ነው። ብዙ ሰዎች ከአቅማቸው ማነስ ይልቅ በውስጣቸው ባለው ፍርሃት ምክንያት ስኬታቸውን ያጣሉ። አቅም እያላችሁ ህልም እያላችሁና ፍላጎት እያላችሁ ቢበላሽስ ባይሳካስ ሰዎች ምን ይሉኛል በሚሉ ሀሳቦች ታስራችሁ አትቀመጡ። ይሄን አስቡት። የፍቅር ተቃራኒ ጥላቻ አይደለም ፍርሃት እንጂ። ጥላቻ በራሱ መሪው ፍርሃት ነው። አንዴ እንደሰማሁት መጽሐፍ ቅዱስ ላይ ከ300 ጊዜ በላይ የተጻፈ ነገር ቢኖር አትፍሩ ነው። በሌላ በኩል ደግሞ ፍቅር ከሁሉ ይበልጣል ተብለናል። አትፍሩ። እናት አናት ላይ ሽጉጥ ደቅኜ በ6 ወር ውስጥ የ60 ሚሊዮን ብር ቢዝነስ ካልመሰረት አፈነዳታለሁ ብል አሁን ጊዜ እንደምትጠቀመው አትጠቀምም። አሁን እንደምትቀልደው አትቀልድም። አሁን ጸሎት እንደምታደርገው አታደርግም። ኮምፕሊትሊ ሁሉ ነገር ይቀየራል። ማታነበውን ታነባለህ፣ ማትበደረውን ትበደራለህ። ማድረግ ያለብን ነገር እናትን የእውነት ከወደድካት ታደርጋለህ። ፈጣሪን ወደ ዓላማዬ ሳስገባ ወንድሜ ኃይሉ አያበቃም። ስትወርቅ ራሱ ይተማል ከፈጣሪ ጋር፣ ስትታመም ራሱ ይተማል ከፈጣሪ ጋር፣ ስትከስር ራሱ ይተማል ከፈጣሪ ጋር። እንኳን ስኬታማ ሆነ። በእርግጥ ዓለም ላይ አንድ ስኬት ነው ያለው፣ ያ ስኬት ከፈጣሪ ጋር ነው። መውደቅን አትፍሩ። መውደቅ የመንገዱ መጨረሻ ሳይሆን የመማሪያው መጀመሪያ ነው። ሁሉም ጀግና የሆነ ቦታ ላይ ወድቆ ያውቃል። ነገር ግን ወድቆ አልቀረም። ወድቆ መቅረት እንጂ ወድቆ መነሳት ነውር አይደለም። አውቶቡስ ላይ ዘና በሉበት። አይገርምም? ሹፌሩን ግን አታውቁትም። በፕሌን ውስጥ ዘና ትላላችሁ፣ ፓይለቱን ሳታውቁት ማለት ነው። በመዳረሻችሁም ያደርሳችኋል። በጀልባ ወይም በመርከብ ላይ ዘና ትላለ፣ ካፕቴኑን ግን አታውቀውም። ታዲያ ለምን በሕይወታችሁ ዘና አትሉ? እግዚአብሔር ተቆጣጣሪ መሆኑን እያወቅ ይኸውልህ፣ ዝም ብለ ስራን እንደ ሹፌሩና ካፒቴኑ ቀጥል። የቀረውንም በአምላክህ ቁጥጥር ስር አድርገ ተወው። ቢዝነስና ልጅን እኔ እንደ አንድ ነው የማየው። የቢዝነስ ሐሳብ አለ። ሐሳቡ ማለት የአባት ዘር ወይም የእናት ዘር እግዚአብሔር በተፈጥሮ የሰጠን ዘር አለ ውስጣችን። ብዙ ሰዎች ያንን ዘር ወደ ልጅ ሳይቀይሩት ቀርተዋል አይደል? ሆን ብለው ማለት ነው። ሐሳብም ወደ ተግባር ካልቀየርከው በቃ አይታወቅም፣ ስም አይኖረውም፣ አይታወቅም። ገብቷል? እግዚአብሔር የሰጠህን ዘር ኃይሉን ፓወሩን አንተ አሁን እስካልወለድክ አታውቀውም። ገብቷል? ልክ ሐሳብን ግን ስትወልደውና ወደ ቢዝነስ ስትጀምረው ህይወት ይዘራል። ብዙ ሐሳብ መጥቶልናል እስከዛሬ ንቀነዋል፣ ትተነዋል። አንዱን ሐሳብ ፓወሩን የምናውቀው ኃይሉን የምናውቀው ሲወለድ ነው ልጁ። ለመወለድ ግን 9 ወር ያስፈልጋል። እናት ዛሬ ጸንሳ ዛሬ አትወልድም። ሐሳብ ዛሬ መጥቶልህ ዛሬ ቢዝነስ አይጀመርም። ገብቷል? 9 ወርም ይሁን ዓመትም ይሁን እያብላላኸው፣ እያጤንከው፣ እየተከታተልከው፣ እየተንከባከብከው ነው እንጂ ዝም ብለህ ሐሳብ ዛሬ መጥቶልህ ዛሬ 9 ወር ቢዝነስ ስለጀመርክ አይሆንም። እናት አርግዛ ዝም አትልም አይደል? ዚንክት መድኃኒት ትወስዳለች አይደል? እንዴ ኤክስሬ ሄዳ ታየዋለች። አቀማመጡ ትክክል ነው ወይ ምናምን ክትትል እኮ ነው፣ እንክብካቤ ነው። የቢዝነስን አይዲያም በደንብ ፈርታይል የሆነ ቦታ ላይ ለመውለድ ገባ። ዝም ብሎ ይወለዳል። አሁን ቤት ውስጥ አይወለድም፣ ተከልክሏል። በባለሙያ ነው የሚወለደው። ቢዝነስኛ ዝም ብለን ነው የምንወልደው። የሆነ ቤት እንከራይ ሽሮ ያዋጣል፣ በቃ እኛ ነው የምንወልደው። ሰዎች ምን ይሉኛልን? ተው። የሰዎች አፍ የህይወታችሁ መሪ ሊሆን አይገባም። እናንተ በምታደርጉት ነገር እስካመናችሁበት ድረስ ወደፊት ተራመዱ። ሰዎች ስለ እናንተ የሚያወሩት ውጤታማ ስትሆኑ ብቻ ነው። ከፈተና ስለወደቁ ተማሪዎች ነው መነጋገር። ይውደቁ እንኳን ወደቁ፣ እሰይ ወደቁ። የመውደቅን ህመም የማያውቅ ውድቀትን አይፈራም። ግርማ እኔ ተማሪዎች ማስተምረው ነገ ጠዋት ከዚህ ኮሌጅ ሲወጡ የሸመደሩትን እውቀት እንዲያስተጋቡ አይደለም፣
ራሳቸውን እንዲፈጥሩ ነው፣ ሀገራቸውን እንዲሰሩ። የማስተምሩ በምሳሌ ነው፣ ፈተናዬም በምሳሌ ነው ማለት አንዳንዴ ካሰባችሁት ማለት ነው በህይወታችን ውስጥ ሞቲቬሽን አተን አይደለም ዋጋ የምንከፍለው። ዋጋ እየከፈልን ያለነው ዲሲፕሊንድ ስላልሆንን ነው፣ ወይም ደግሞ ለሆነ ነገር መክፈል ያለብንን ዋጋ ስለማንከፍል ነው እንጂ የሞቲቬሽን እጥረት አይመስለኝም። ነገር ግን የሞቲቬሽን እጥረት ካለም ደግሞ ጀስት አሁን ያለውን ችግር እስኪ አንዴ ያስተውሉት። ትናንት ያለፋችሁትን ነገር አንዴ ወደኋላ ተመልከቱትና እዩት። እሱ በራሱ ያነቃናል፣ ያበረታናል። የትናንትና የደረሰብን ነገር ድጋሚ እንዳይደርስብን ዛሬ ላይ ተግተን መስራት ይኖርብናል። ጀግንነት ማለት አለመፍራት ማለት አይደለም። እውነተኛ ጀግንነት ማለት ፍርሃት ተሰምቶህም ቢሆን ወደፊት መራመድ ነው። ፍርሃት ስሜት ነው፣ ድፍረት ግን ምርጫ ነው። ዛሬ ድፍረትህን ምረጥ። ዓለም የደፋሮች ናት። እድል የምትሰጠው ለጠየቀ ለሞከረና ለተጋፈጠ ሰው ብቻ ነው። በራሳችሁ መኑ። ዛሬ ወሳኝ እርምጃን ውሰዱ። ከዛሬ ህመም ወይስ ከነገ ጸጸት የትኛው ይሻላል? ግን አስታውስ፣ ባንተ ያላመኑ ሰዎች ልክ እንደሆኑ ታረጋግጥላቸዋለህ፣ አሊያም ስህተት እንደነበሩ ታሳውቃቸዋለህ። ምርጫ አንተ። ትልቁ የሰው ልጅ ጠላት ራሱ የሰው ልጅ ነው። ከኛ በላይ እዚህ ምድር ላይ ጠላት የለም። ስህተታችንና ውድቀታችን ነው ጠላታችን። የሰው ልጅ ደግሞ ከራሱ ውጪ ሰው የማያውቅበት ስህተት አለው። ትልቁ ጥያቄ የሰውየውን ስህተት ታውቀዋለህ ወይ ነው። ካልጋዬ ስነሳ እግሬ ይሰራል፣ እጄ ይሰራል፣ አፌ ተነፍሳል፣ አይኔ ያያል፣ ራሴን አዛለሁ፣ እቆጣጠራለሁ። ይሄ እኮ ትልቅ እኮ የምስጋና ምክንያት ነው። ስትሻና አመስግን፣ ስለመሽናት ስትጎርስ አመስግን፣ ጥርስ ሲያኝክ አመስግን፣ ምራቅ ስትወጣ ቅላተ ካሰብክ ምንም ነገር ትችላለህ። ቻሌንጅ ይኖራል፣ ኦፍ ኮርስ ሰበር አለ፣ አዎ ማልቀስ አለ፣ አዎ ያስጠላሃል፣ ቦርድ ትሆናለህ፣ በቃ አለ፣ ኤክስፔክቴሽኖች በዙሪያው አሉ፣ ኢንሳይድ ደግሞ አለ። እንግዲህ እሱ ነገሮች አሉ፣ ግን ተቆጣጥረህ እንዴት ብለህ ነገሮችን ማሳብ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።